አዚም ያደረገው ሰውዬ ግን ጠንቋይ ነው ወይ ሰባኪ ነው? የሚገርመኝ ገላትያ ውስጥ አዚም አድራጊው እሱን ጥቅስ እኮ ጠቅሶ ጠንቋይም ይረግማል። ገላትያን ጠቅሶ ለእውነት እንዳትታዘዙ ማን አዚም አደረገባችሁ ተብሎ እንጻፈ። እስቲ የአዚም መናፍስትን ሰውየውን ነው መገሰጽ። ይሄ አሁን ገብቷል። ስለሱ ነው የተጻፈው። ኮት ያደረገ ሰውዬ እኮ ነው አዚም ያደረገው። አሜን ነው። ሃሌሉያ ወገኖቼ፣ እንዴት በእምነት ብቻ ይጸደቃል? እስቲ አስቡት። በጸጋ ዳንን ምናምን የሚሉ አሉ። ወገኖቼ ለመዳን መስራት ያስፈልጋል። አሜን ሲል አሜን አሉ ጳውሎስ። በክርስቶስ ጸጋ ከዳናችሁበት ከዚህ እውነት እንዴት ፈጥናችሁ ፈቀቅ እንዳላችሁ ደነቃለሁ። ይህን የሰበከላችሁ የሰማይ መልአክ እንኳ ቢሆን ወይም ከኛ መሃል አንዱ ሾልኮ መጥቶ ቢሆን የሰበከ የተረገመ ይሆን። እናንተ የማታስተውሉ ዛት ሚንስ የደነዘዛችሁ የገላትያ ክርስቲያኖች ክርስቶስ እንደተሰቀለ ሆኖ ይታያችኋል ነበር? ድናሃል ሲሉ አዎ እንዴት ተሰቅሏል። ጸድቅ ያለው ትላለህ አሉ። አዎ እንዴት ተሰቅሏል ትሏል ነበር። ለዚህ እውነት እንዳትታዘዙ ማን ነው ወደ ሕግ ፈቀቅ ያደረጋችሁ? ይህን የሰበከላችሁ የተረገመ ይሁን። ይህንን አዚም ያደረገባችሁ። ኦኬ አዚም ያደረገው ሰውዬ ጠንቋይ ነው አይደል? ጠንቋይ ነው። እና እሱን ጥቅስ ጠቅሶ ጂኒ መርገም ሰይጣን መድገም። መጀመሪያ አዚሙ ምንድነው? አዚሙ መተት ነው? አስማት ነው? የሕግ ትምህርት። የሕግ ትምህርት ለመዳን እነዚህ ሪቹዋልስ ያስፈልጋሉ። እነዚህ ነገሮች ያስፈልጋሉ። በኢየሱስ ባለቀ ስራ ማመን አይደለም ያድነው፣ ያንተም የምትጨምርበት አለ ብሎ የሚያስተምረው ትምህርት አዚም ተባለ። ስለዚህ ያን ያስተማረው ሰው አዚም አድራጊ ይባላል። እሱም ወይ ፓስተሩ ነው ወይ ቄሱ ነው።